ጤና ይስጥልን አድማጮቻችን፣ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ዜናዎቹን በማስቀደም እንጀምራለን። አሜሪካ የገቡ ነጭ ደቡብ አፍሪካውያንን የጥገኝነት ጥያቄ ከሌሎች በተለየ ሁኔታ ምላሽ እንደምትሰጥ አሜሪካ አስታወቀች። እንዲሁም ዶናልድ ትራምፕ የመጀመሪያ የሥልጣን ዘመናቸውን ጉብኝት በባሕረ ሰላጤው ሀገራት ጀምረዋል። ከዚህ ጋር በተያያዘ ትራምፕ ከቀድሞ የአሜሪካ ፕሬዝዳንቶች በተለየ መልኩ ባሕረ ሰላጤውን ሀገራት ለምን ይመርጣሉ ስንል በስፋት ዳሰናል። ከዜናዎቻችን ጋር አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። አሜሪካ የገቡ ነጭ ደቡብ አፍሪካውያን የጥገኝነት ጥያቄ ከሌሎች በተለየ ሁኔታ ምላሽ እንደሚያገኝ ተገለጸ። ዶናልድ ትራምፕ በስደተኝነት የሚቀበሏቸው የመጀመሪያው ነጭ ደቡብ አፍሪካውያን ቡድን አሜሪካ ገብቷል። በቡድን ውስጥ ያሉት 49 ነጭ ደቡብ አፍሪካውያን ስደተኞች ሆነው እንደሚመዘገቡ ተገልጿል። ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን በአሜሪካ የጥገኝነት ጥያቄያቸው በተቀላጠፈ መንገድ መልስ ያገኛል ብለዋል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስ ግን የደቡብ አፍሪካ መንግስት አጣጥሎታል። አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ነጭ ደቡብ አፍሪካውያን እንደ ስደተኞች ለመቀበል መፍቀዷ ያለውን ተቃርኖ ሂውማን ራይትስ ዎች ተችቷል። ከጆሃንስበርግ የተነሱት ነጭ ደቡብ አፍሪካውያን ዋሽንግተን ዲሲ ሲደርሱ በአሜሪካ ባለሥልጣናት ሞቅ ያለ አቀባበል ተደርጎላቸዋል። በአሜሪካ የጥገኝነት ጥያቄ ረጅም ጊዜ የሚወስድ ቢሆንም የነጭ ደቡብ አፍሪካውያን ግን ተፋጥሟል። የተባበሩት መንግስታት የስደተኞች ተቋም በዚህ ሂደት ውስጥ እጁ እንደሌለበት ለቢቢሲ ገልጿል። አፍሪካነርስ በመባል የሚታወቀው በደቡብ አፍሪካ የሚኖሩ ነጭ ዜጎች አሜሪካ በስደተኝነት ልትቀበል መሆኑ ደቡብ አፍሪካ መተቸቷ ይታወሳል። ለምን ለአፍሪካነርስ ቅድሚያ እንደተሰጠ የተጠየቁት ትራምፕ ነጭ አርሶ አደሮች ላይ ኢላማ መደረጋቸውንና የዘር ጭፍጨፋ መፈጸሙን ጠቅሷል። አርሶ አደሮቹ እየተገደሉ ነው፣ እነዚህም ነጮች ናቸው። በእርግጥ ነጭ ወይም ጥቁር መሆናቸው ለእኔ ልዩነት የለውም ብለዋል ትራምፕ። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ከትራምፕ ጋር በስልክ ሲነጋገሩ ይህ እውነት አለመሆኑን ገልጸዋል። ስደተኛ ማለት በፖለቲካ ምክንያት ወይም እስራትን ፈርቶ አሊያም በምጣኔ ሀብት ወይም በሃይማኖታዊ መድሎ አገሩን ጥሎ ለመውጣት የተገደደ ነው ብለዋል። ምክትል የውጭ ጉዳይ ኃላፊ ክሪስቶፈር ላንድ ነጭ ደቡብ አፍሪካውያን ለመቀበል አውሮፕላን ማረፊያ ሳሉ ለቢቢሲ በሰጡት ምላሽ ንግግሩ አይገርምም፣ የትኛውም ሀገር ዜጎቹ ስደተኛ መሆናቸውን አይቀበልም ብለዋል። ደቡብ አፍሪካ የነጮች መሬት ያለ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። ደቡብ አፍሪካ ይህን አስተባብላለች። በእርሻ አካባቢዎች በሚደርሱ ጥቃቶች ነጮች በተለየ ሁኔታ ኢላማ ለመደረጋቸውም አክለዋል። ራማፎሳ ከወራት በፊት በፈረሙት ሕግ መሰረት በአንዳንድ ሁኔታዎች መንግስት የእርሻ መሬትን ያለ ካሳ መውሰድ ይችላል። ይህም ለሕዝብ ጠቀሜታ ሲባል መሆኑ ተገልጿል። እስካሁን ግን የተነጠቀ መሬት እንደሌለ መንግስት ገልጿል። የደቡብ አፍሪካ የመሬት ሕግ በዘረኛ በድሎ የተሞላና አፓርታይድ ጊዜ ቅሬታ በመሆኑ ትችት የሚሰነዘርበት ሲሆን ላለፉት 3 አስርት ዓመታት ባለመሻሻሉ ተነቅፏል። ጥቁር ደቡብ አፍሪካውያን 90 በመቶ ሕዝብ ሆነው 4 በመቶ ብቻ መሬት እንዳላቸው እንደ አውሮፓውያን አቆጣጠር በ2017 የወጣው ሪፖርት ይጠቁማል። ደቡብ አፍሪካ ውስጥ ያደገው የትራምፕ አማካሪ ሄለን መስክ የደቡብ አፍሪካ መንግስት ነጭ አርሶ አደሮች ላይ የዘር ጭፍጨፋ ፈጽሟል ሲል በተደጋጋሚ ይሰማል። ዲሞክራቱ ግሪጎሪ ሚክስ የትራምፕ ውሳኔ ዘረኛ ብቻ ሳይሆን ታሪክን ዳግመኛ ለመጻፍ የተቃጣ የፖለቲካ እርምጃ ነው ብለዋል። ለነጭ ደቡብ አፍሪካውያን በተለየ ሁኔታ ጥገኝነት ለመስጠት የተጀመረው ሂደት መድሎ የተሞላው ስለሆነ ከአሜሪካ ፌዴራል መንግስት ጋር ከዚህ በኋላ አብራ እንደማትሰራ የፕሮቴስታንት ቤተክርስቲያን አስታውቃለች። ዓለም አቀፍ የስደተኞች ጠበቃ ሜሊሲ ኪኒ እንዳሉት ነጭ ደቡብ አፍሪካውያን የጥገኝነት ጥያቄ ከሌሎች ስደተኞች ጉዳይ በፍጥነት እንዲታይ መወሰኑ ፍትሐዊነት የጎደለው ግብዝነት የተስተዋለበት ነው ብለዋል። 120 ሺህ ጥገኝነት ጥያቄዎች ጥያቄያቸው ተቀባይነት ካገኘ በኋላ ጉዳያቸው እንዲስተጓጎል ትራምፕ በመወሰናቸው የጠበቃው ቢሮ ትራምፕን ከሷቸዋል። አፍሪካነር ጸሐፊ ማክስ ፔሬዝ እንዳለው ነጭ ደቡብ አፍሪካውያን ጥቃት እየደረሰባቸው ነው መባሉ መሰረተ ቢስና ሙሉ በሙሉ ትርጉም የሌለው ነው ሲል ተችቷል። እንደ አውሮፓውያን አቆጣጠር በ2024 በእርሻ ስፍራ 44 ሰዎች የተገደሉ ሲሆን ከነዚህ ውስጥ 8ቱ ብቻ ናቸው ነጭ። ደቡብ አፍሪካ ወንጀል ሲፈጸም በቆዳ ቀለም ለያይታ መረጃ አታቀርብም። አብዛኞቹ የአገሪቱ አርሶ አደሮች ነጮች ሲሆኑ በእርሻው ላይ የሚሰሩት በብዛት ጥቁሮች ናቸው።
በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሶል ከአሜሪካ መባረራቸው ይታወሳል። ትራምፕን ነጮች ተጎጂ ለማስመሰል የሚሞክሩ በማለታቸው ነበር የተባረሩት። ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑ መገለጹ ተከትሎ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ሕገ መንግስት የዲሞክራሲ ስርዓት የናቀ ነው ብለዋል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራትን አስቆጥሯል። ዶናልድ ትራምፕ የመጀመሪያ የሥልጣን ዘመናቸውን ጉብኝት በባሕረ ሰላጤ ሀገራት ላይ ጀምረዋል። የአሜሪካው ፕሬዚዳንት የውጭ አገር ጉዞ ሲመርጡ እጅግ ጠቃሚ ውሳኔ ብቻ ሳይሆን የውጭ ፖሊሲያቸውን በምን አቅጣጫ የተቃኘ መሆኑ አመላካች ጭምር ነው ይባላል። ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው በአውሮፓውያኑ ግንቦት 2017 ከቀደምት የአሜሪካ ፕሬዚዳንቶች ሕይወት ያፈነገጠ የጉብኝት ሂደት የተከተሉ። የአሜሪካው ፕሬዚዳንት በሥልጣን ዘመናቸው ቅድሚያ ሰጥተው የሚጎበኙት ካናዳ፣ ሜክሲኮና አውሮፓን ነበር። ዶናልድ ትራምፕ ግን በመጀመሪያ የሥልጣን ዘመናቸው ለጉብኝት ቅድሚያ የሰጡት በነዳጅ ሀብት የበለጸገችው ሳውዲ አረቢያን ነው። በሁለተኛው የሥልጣን ዘመናቸው ከዛሬ ማክሰኞ ግንቦት 5 እስከ 8 ድረስ የባሕረ ሰላጤውን ሀገራት መጎብኘትን መርጠዋል። በዚህ ጉብኝታቸው ሳውዲ አረቢያን፣ ኳታርንና የተባበሩት አረብ ኤሚሬትን የሚጎበኙት ትራምፕ ይህም የሁለተኛ የሥልጣን ዘመናቸው የመጀመሪያ ጉብኝታቸው ይሆናል። በእርግጥ ዶናልድ ትራምፕ ባለፈው ሳምንት ሊቀ ጳጳስ ፍራንሲስ ቀብር ላይ ለመገኘት ቫቲካን ተገኝተው ነበር። ትራምፕ ዳግም የባሕረ ሰላጤውን ሀገራት አስቀድሞ መጎብኘት የፈለጉበት ምክንያት ምን እንደሚያስቡ ፍንጭ ይሰጣል። በባሕረ ሰላጤዎች ጉዳዮች ላይ ትኩረታቸውን አድርገው የሚመራመሩት ፕሮፌሰር አብዱላህ ባቦድ እንደሚሉት ከሆነ ትራምፕ ከባሕረ ሰላጤው መሪዎች ጋር ጠንካራ ግንኙነትን መመስረት ከፍተኛ ፖለቲካዊና ኢኮኖሚያዊ ፋይዳ እንደሚያስገኝ ይገነዘባል። አክለው ይህ በአካባቢውና ዓለም አቀፍ ጉዳዮች ላይ ተጽዕኖ እንዳለውና ግዙፍ ኢንቨስትመንቶች ወደ አሜሪካ በማምጣት ረገድ እምቅ አቅም እንደሆነ ስለሚረዱ ነው ብለዋል። የመጀመሪያ እቅዳቸው በመጋቢት ወር ይፋ ያደረጉት ትራምፕ ከባለጸጋ የአረብ ሀገራት ጋር የሚደረጉ ኢኮኖሚያዊ ስምምነቶች ፈጽሞ ቀዳሚ ጉዳያቸው መሆኑን ገልጸው ነበር። ውሳኔ የተደረሰው በ100 ቢሊዮን የሚቆጠር ዶላር ቃል ከተገባላቸው ለሳውዲ አረቢያና በመካከለኛው ምስራቅ ለሚገኙ ሀገራት የጦር መሳሪያዎችን ከሚያመርቱ የአሜሪካ ኩባንያዎች ጋር ስምምነት ከተደረገ በኋላ ነው ሲሉ ተናግረዋል። የባሕረ ሰላጤ ሀገራት ባላቸው የገንዘብ ክምችት፣ የሀብት ክምችትና ሰፊ የኢንቨስትመንት አቅም በዓለም ምጣኔ ሀብት ውስጥ ትልቅ ሚና ይጫወታሉ ብለዋል ፕሮፌሰር ባቦር። በሀገር ውስጥ ካለው ኢኮኖሚ ተግዳሮቶች አንጻር ትራምፕ ከባለጸጋ የባሕረ ሰላጤ ሀገራት ጋር ያላቸው ግንኙነት የሚኖረውን ጥቅም ይገነዘባሉ ሲሉም ያክላሉ። እንደ አውሮፓውያኑ 2017 ትራምፕ የ110 ቢሊዮን ዶላር ወታደራዊ መሳሪያዎችን ሽያጭ ጨምሮ ከ450 ቢሊዮን ዶላር በላይ የሚያወጡ ስምምነቶችን መፈራረማቸው ይጠቅሳሉ። በዚህም የሥልጣን ዘመናቸው ከሳውዲ አረቢያ ጋር እስከ 1.1 ትሪሊዮን ዶላር የሚደርሱ የኢንቨስትመንት ስምምነት ለማድረግ ቃል ገብተዋል። በተጨማሪም ዋይት ሃውስ የተባበሩት አረብ ኤሚሬቶችን በቀጣይ 10 ዓመታት ውስጥ በአሜሪካ 1.4 ትሪሊዮን ዶላር መዋለ ንዋይ ለማፍሰስ ቃል ገብታለች ተብሏል። ትራምፕ ከዚህ ጉዞ ያገኙትን አፋጣኝ ድሎች ማሳያ እንደሚፈልጉ በዋሽንግተን የመካከለኛው ምስራቅና የአሜሪካ ጉዳዮች ተንታኝ ሐሰን ለቢቢሲ ተናግረዋል። የአሜሪካው ፕሬዚዳንት እነዚህን ግዙፍ ኢንቨስትመንቶች በተለይም ወታደራዊ ስምምነቶች በተቻለ ፍጥነት ተፈጻሚ እንዲሆን ይፈልጋል። ከዚህም የንግድ ፖሊሲ ስኬት አድርገው እንደ ማስረጃ ማቅረብ እንደሚፈልጉ ተናግረዋል። በሁለተኛነት ያልተረጋጋውን መካከለኛ ምስራቅ የባሕረ ሰላጤ ሀገራት ተጽዕኖአቸው ከፍ ያለ በመሆኑ ለጉብኝት መርጠዋቸዋል። በአሜሪካ የውጭ ጉዳይ ፖሊሲ በዝርዝር ውስጥ ካሉ ቀዳሚ ነገሮች መካከል እስራኤል በጋዛ ከምታካሄደው ጦርነት በኋላ ያሉ እቅዶችና ከኢራን ጋር ያላለቀው የኒውክሌር ጦር መሳሪያ ድርድሮች ናቸው። የባሕረ ሰላጤ ሀገሮች ደግሞ ለሁለቱም አጀንዳዎች ጠቃሚ ይሆናሉ። አዲሱ የሥልጣን ዘመናቸው በጀመሩ የመጀመሪያው ቀናት ትራምፕ ሀገራቸው ጋዛን ወደ መካከለኛው ምስራቅ መዝናኛ ቦታነት መቀየር ትፈልጋለች ሲሉ ዓለምን አስደንግጠዋል። የፕሬዚዳንቱ ሐሳብ አብዛኛውን የግዛቲቱን 2.1 ሚሊዮን ሕዝብ ወደ ሌላ ቦታ ማዘዋወር ያካተተ ሲሆን ይህም ትልቅ ሀብት ባላቸው ጎረቤት ሀገራት ሊሸፈን ይችላል ብለዋል። እቅዱ በዓለም ዙሪያ በስፋት የተወገዘ ሲሆን ከጦርነቱ በኋላ ለጋዛ ሰርጥ መልሶ ግንባታ የአረብ ሀገራት ያቀረቡት አማራጭ ሐሳብ በዩናይትድ ስቴትስ እና በእስራኤል ውድቅ ተደርጎባቸዋል። በዚህ ጉዞ ላይ ትራምፕ በጦርነት በወደመው የጋዛ ሰርጥ ግዛት ለሚደረገው ማንኛውም የመልሶ ግንባታ ጥረት
ከባህረ ሰላጤ ሀገራት የገንዘብ ድጋፍ ሊፈልጉ እንደሚችሉ ፕሮፌሰር ባቦር ገልጸዋል። ነገር ግን ይበልጥ አፋጣኝ በሆኑ ጉዳዮች ላይ ሊያተኩሩ እንደሚችሉ ተናግረዋል። ለአሁን ትራምፕ የባህረ ሰላጤውን አጋሮች በጋዛ ውስጥ የቀሩትን ታጋቾች ለማስለቀቅ በቅድሚያ እንዲረዷቸው ይወተውታሉ ተብሎ ይጠበቃል። በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ጦር ሰፈር መገኛ የሆነችው ኳታር በእስራኤል እና በሐማስ መካከል የሚደረገውን ታጋቾች የማስለቀቅና ተኩስ አቁም ስምምነቶች በማረጋገጥ ረገድ ቁልፍ ሚና ተጫውታለች። አሜሪካ በቅርቡ በቀይ ባህር የሚቀዝፉ የንግድ መርከቦች ላይ ጥቃት የሚሰነዝሩትን የየመን የሁቲ አማጽያንን ለማጥቃት በመካከለኛው ምስራቅ ያላትን ጦር ከፍ አድርጋለች። ከትራምፕ ጉብኝት አንድ ሳምንት ቀደም ብሎ ኦማን በዋሽንግተንና በሁቲዎች መካከል እርቅ እንዲፈጠር አሸማግላለች። ምናልባት ሳውዲ አረቢያ ትራምፕ ከጉብኝታቸው በፊት ሀገራቸው የምታካሄደውን የአየር ድብደባ እንድታቆም ጠይቃ ይሆናል ብለው ያምናል። ትራምፕ ኢራን የኒውክሌር ስምምነት ላይ መድረስ ካቃጣት ጥቃት እንደሚፈጽሙ ዝተዋል። ትራምፕ ከፎክስ ኒውስ ጋር በመጋቢት ወር ባደረጉት ምልልስ ኢራን የምታስተናግድበትን መንገድ ሁለት ነው፣ በወታደራዊ መንገድ አሊያም ስምምነት ላይ በመድረስ ካሉ በኋላ እርሳቸው ግን ስምምነት ላይ መድረስ እንደሚመርጡ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ሚያዝያ 30 በሰጠው መግለጫ የኢራን መንግስት በመካከለኛው ምስራቅ ያለውን ግጭት ማቀጣጠሉን እንዲሁም የኒውክሌር መርሃ ግብሩን በማስፋፋት እንዲሁም በአሸባሪ አጋሮችና ተላላኪዎች መደገፉን ቀጥሏል ብሏል። ነገር ግን ሁለቱም ወገኖች ጦርነት ለማስወገድ ፍላጎት ያላቸው ይመስላሉ። ኦማን በቴህራን የኒውክሌር መርሃ ግብር ዙሪያ በኢራንና በአሜሪካ መካከል የሚደረገውን ድርድር እያሸማገለች ነው። የባህረ ሰላጤ ሀገራት ተጽዕኖ በማስላት ዶናልድ ትራምፕ በዓለም አቀፍ ቀውሶች ውስጥ ቀላል የማይባል ሚና አላቸው። ሳውዲ አረቢያ በአሜሪካ በሩሲያና በዩክሬን መካከል ቁልፍ አሸማጋይ ናቸው። በየካቲት ወር በአሜሪካና በሩሲያ መካከል በሪያድ በከፍተኛ የልዑካን ቡድኖች መካከል የተደረገ ስብሰባ የዩክሬንን ጦርነት ለማቆም ተወያይቷል። ስብሰባው እንደ አውሮፓውያን አቆጣጠር በ2022 ሩሲያ ሙሉ በሙሉ ዩክሬን ላይ ወረራ ከጀመረች በኋላ የተደረገ የመጀመሪያው ንግግር ሲሆን ምዕራባውያን ሞስኮን ለማግለል የሚያደርጉትን ጥረት ማቆሙን አመላክቷል። በመጋቢት ወር እንዲሁ የሳውዲ መንግስት በዩክሬን ስላለው ጦርነት ከሶስት ሀገሮች የተውጣጡ ልዑካንን ያካሄዱትን ውይይት አስተናግዳለች። በየካቲት ወር መገባደጃ ላይ በትራምፕ እና በዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ መካከል በፕሬዚዳንቱ ጽሕፈት ቤት ውስጥ ከፈጠረው አለመግባባት በኋላ በጅዳ የተካሄደው የአሜሪካና የዩክሬን ውይይት የመጀመሪያው ሲሆን በዩክሬናውያን ውጤታማ ተብሎ የተገለጸውና በሪያድ የተደረገው ተጨማሪ ንግግር አንዳንድ ግንኙነቶችን ለማስተካከል ረድቷል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ሩሲያና ዩክሬን የጦር እስረኞችን እንዲለዋወጡ ድርድሮች እንዲያደርጉ ማመቻቸት ችሏል። የባህረ ሰላጤ ሀገራት አህጉራዊና ዓለም አቀፋዊ ቀውሶች በማደራደር እንዲሁም በገንዘብ አቅማቸውና ሰፊ የነዳጅ እንዲሁም የተፈጥሮ ጋዝ ክምችታቸው የተነሳ ከፍተኛ ኢኮኖሚያዊና ፖለቲካዊ ተጽዕኖ መፍጠራቸውን ፕሮፌሰር ባቦር ይናገራል። ቻይናና ሌሎች የአሜሪካ ተቀናቃኞች የባህረ ሰላጤውን ስትራቴጂካዊ ጠቀሜታ ይገነዘባሉ። ስለዚህም ዋሽንግተን ከአካባቢው አጋሮች ጋር ጠንካራ ግንኙነት መቀጠል ትፈልጋለች። በሌላ በኩል የሳውዲና የእስራኤል ግንኙነትን በማሻሻል ረገድ ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በእስራኤልና በአረብ ሀገራት በዩናይትድ አረብ ኤሚሬትስ፣ በባህሬን፣ በሞሮኮና በሱዳን መካከል ስምምነት እንዲደርሱ በማድረግ ረገድ ታሪካዊ ሊባል የሚችል ውጤት አግኝተዋል። ሶስቱ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት በመመስረታቸው ብቸኛዎቹ የአረብ ሀገራት ሆነዋል። በሱዳን እየተካሄደ በሚገኝ የእርስ በርስ ጦርነት ምክንያት ዲፕሎማሲያዊ ግንኙነት መመስረት ሳትችል ቀርታለች። የአረብ እና የሙስሊም ዓለም ቁልፍ መሪ የሆነችው ሳውዲ አረቢያ እስካሁን ለእስራኤል በይፋ እውቅና አልሰጠችም። አንድ የሳውዲ ከፍተኛ ባለሥልጣን ባለፈው ዓመት ለቢቢሲ እንደተናገሩት ሐማስ በእስራኤል ላይ መስከረም 26 2016 ጥቃት ከማድረሱ በፊት ስምምነት ላይ ለመድረስ ተቃርቦ ነበር። ነገር ግን ትራምፕ በቅርቡ ሳውዲ አረቢያ ነፃ የፍልስጤን መንግስት መመስረትን እንደ ቅድመ ሁኔታ ላትጠይቅ እንደምትችል ሀሳብ ካቀረቡ በኋላ ከእስራኤል ጋር ዲፕሎማሲያዊ ግንኙነቱ እንደማይኖር በድጋሚ አስታውቃለች። ታዛቢዎች ከእስራኤል ጋር ያለው ግንኙነት ማሻሻል ለሳውዲ አረቢያ የበለጠ አስቸጋሪ እየሆነ መጥቷል ብለው ያምናሉ። ፕሮፌሰር ባቦር አሁንም በጋዛ ጦርነት እየተካሄደ ባለበት ወቅት ሳውዲ አረቢያ በጉብኝቱ ወቅት ስለዚህ ጉዳይ ለመወያየት ዝግጁ አትመስልም ብለዋል። ትራምፕ በእስራኤልና በሌሎች የባህረ ሰላጤ ሀገራት መካከል ያለው ግንኙነት እንዲሻሻል ለማድረግ እንደሚሰሩ ይጠበቃል። ነገር ግን በእስራኤልና በሳውዲ አረቢያ መካከል ወደፊት የሚኖረው ማንኛውም ስምምነት እጅግ የላቀ ወሳኝ ምዕራፍን ያሳያል ተብሎ ይጠበቃል።
የተወደዳችሁ አድማጮቻችን የሰዓቶቹ ዜናዎች በዚሁ አብቅተዋል። መልካም ቆይታ።